ሰላም ያገሬ ልጆች እንደምን አላችሁ? ዛሬ እንግዲህ ጎንደር ተገኝቻለሁ ለጥምቀት ማለት ነው። መተናል እንግዲህ የተባረከ ቦታ ደህና ናችሁ ወይ? እኔ ናችሁ ልኝ ሰላም ናችሁ? እንዴ ናችሁ? አለን ይናባል እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ። ትራስቲው ምርጫችሁ ስላደረጋችሁ ከልብ አድርገን እናመሰግናለን። ዛሬ በጣም ድምቅ ሞቅ ያሉ ፕሮግራሞች ይዘንላችሁ ቀርበናል። ያው እንግዲህ ጥምቀት በመሆኑ መጠን እንግዲህ ዛሬ ደግሞ አዶናይ በጎንደር ተገኝቷል። በጎንደር እንግዲህ ጥምቀትን ለማክበር ጎንደር ተገኝቷል ከጃኒ ጋር ማለት ነው። በጣም ደስ የሚል ፕሮግራም ነበረ። ሙሉ ፕሮግራሙን ለእናንተ ይዤላችሁ ቀርቤያለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ፕሮግራማችን እንሄዳለን። እኛም እንግዲህ የቀረጽናቸው አንዳንድ ፕሮግራሞች አሉ። እነሱን ለእናንተ ጋብዛችኋለሁ። እስከ መጨረሻው ተከታተሉን። ቢኒሞስ ሪያክት ትራስቲው ምርጫችሁ ስላደረጋችሁ ከልብ አድርገን እናመሰግናለን። እንኳን አደረሳችሁ ብለናል። ሊመቻችሁ። ወደ ቪዲዮ እንሂድ እስቲ። ዋው በጣም ደስ ይላል። መገናኘታቸው የትራስቲው ቤተሰቦች እንግዲህ እንደምትመለከቱት አዶናይና ጃኒ በጎንደር ይገኛሉ። እንግዲህ በንጉሳዊ አቀባበል ተደርጎላቸው እንደምትመለከቱት ምር ድምቅ ብለው እንግዲህ እናያቸዋለን ማለት ነው። ትራስቲው እስከ መጨረሻው አብራችሁን ቆዩ። እንግዲህ ዛሬ በጣም ቆንጆ የሆኑ ቪዲዮዎች ነው ወደ እናንተ ይዘንላችሁ የመጣ ነው። አዶናይ በጎንደር ተገኝቷል ማለት ነው። እንግዲህ በጎንደር ምን አጋጠመው፣ ምን ደስ የሚል ነበር የሚለውን ነገር ለእናንተ ይዘንላችሁ ቀርበናል። እንግዲህ እንደምትመለከቱት በጣም ደስ በሚል ሁኔታ እንግዲህ የጎበኙ ይገኛሉ። እኔ ናችሁ ሰላም ናችሁ? እንዴ ናችሁ? አለን ይናባል አለን ዋው ጎንደር እናት ምንድነው ይሄ? ምንድነው ይሄ? እናት ምንድነው? ከረሜላ እስቲ አንድ አውሪ። ስንት ነው ላኒ? 50 ብር ነው። 50 ብር ያዝማራል። ካሽ ማምጣት ነበረብህ። ናቢ ካሽ ይዛል? ከኛ ትግል ነው። እሺ አንዴ። እሺ ሶሪ ቴንክ ዩ ነበር። እንኪና ቴንክ ዩ ልግመስ ጋይስ የታለ ናቢ? ይኸውልኝ ቀምሰው ነው ይሄ። ለመጃ እንዴት ናችሁልኝ? ሰላም ነው? ኧረ ፈረስ እንዴ መሰቀል እችላለሁ ማለት ነው። ወደዚህ ሌላ ቦታ አለ። እሺ አሳይ። ነጭ ፈረስ። ይሄኛው ጋር ልሰቀል? እዚህ ጋር ልሰቀል? ይሄኛው እሺ ኧረ በካልቾ እንዳይለን እንዴ ፎቶ በፈረስ ዋው ተተነዋል እሱ። ዋው ጋይስ እንግዲህ ለጥምቀት ጎንደር መጥተናል። አንቀን ወይ እኔም ወዳቸዋለሁ ወንድሜ። ቴንክ ዩ መግባት ይችላል ማንኛውም ሰው ገባ ስንመለስ እንገባለን። ልክሰውና እሷን ይሰናት ምን እንግዛው? ለሷ ልብስ እንገዛረው? ሄደ እኮ ኦሬዲ። ኦኬ ኦሬዲ ደማ እንግባ ይዞት ሄዳ ትደውልልናለች። እንግባ በዚህ ነው። እሺ ነው በዚህ ጋር ነው። ወደዚህ ፋሲል ግን ብለማይ አትዬ እዚህ ነው እንገባ። በዚህ እንግባ እንሂድ። ናቢንጋ እሺ ያው ዛዛ በዛኛው ታስትሬታ እስኪ ወደዛ እንዲ ዋው ወየ እኔ በቃ የፍቅር ሰው ብሎ የሚምለው ከሎጋው ወደ የፍቅር ሰው ይቀየራል። ወየ ነበር ቲንክ በስማም ከዚህ ሆነ ሁሉም ይታያል ማለት ነው። ዋው በጣም ነው የሚያምረው። ወየ ለነሽና ቴንክ ዩ ነና ቴንክ ዩ ሰላም ነው። በየትኛው አድርገን ናበዝ እንዳንረግጥባት ቀስ አዲዬ ወይ ነበር አንዴ ሶሪ ነበር። ዋው በዚህ ነው መግቢያው። እናትጋጫተ አቤት ነው። እስቲ መተናል የተባረከ ቦታ እግዚአብሔር ይመስገን። እስማም ሲያምር ጋይስ ቅዱስ ሚካኤል ቤተክርስቲያን ተመልከቱት እንዴት እንደሚያምር
ፋሲል ግንብ በዚህ ነው ገብተን የምናየው ቤተ መንግስት በጣም ያበደ ነው እውነት ዋው ሲያምር ወይ አኑ ዘሐወይ ማዕረ ቴንክ ዩ ዘሐወይ ዋው እዚህ ጋር እሺ አንዴ ይረገጣል እዚህ ችግር እስቲ ዋው ደስ ይላል በጣም እሺ በዚህ አድርገን ምን እንምለው እሺ ነባ ሰላም ያገሬ ልጆች እንደምን አላችሁ ዛሬ እንግዲህ ጎንደር ተገኝቻለሁ ለጥምቀት ማለት ነው አሁን የሚገኘው ደግሞ አጼ ፋሲል ቤተ መንግስት ነው እንደምትመለከቱት እንዴት እንደሚያምሩ ጥበቃዎች ናቸው ለመግባት ማለት ነው አጎንብሰ ካልሆነ ይህ አይከፍቱልህም ወንድማችን እዚህ ያለ ከነ ግርማ ሞገሱ ማለት ነው በደንብ አድርገው ያስረዳናል ተከታተሉ እሺ ለመጀመሪያ ጊዜ ነው የልባሳዎች ሟላ የተባረከውን የተቀደሰውን ዘመን ይስጥሽ ሀገራችን ሰላም ያድርግልን የተባረከ ያድርግልን የልባሳ የምትፈልጊው ሁሉ ያድርግ እናንተ ወጣቶች እንግዲህ ለሀገር ጥበቡን ሁሉ ነገር እንደ ሻማ ቀልጠው አባቶቻችን የሰሩት ነውና እናንተም እንደዚህ ያለ የምትሰሩ ያድርጋችሁ ልጆች ተባረኪ ኩርኩኝ ተባረኪ ሲሆን መጡ ነባል ነበረ ነገደባቸው አሸነፍ ካልቀረ ጎንደር የቴዎድሮስ ሀገር የአንዲት ኢትዮጵያ ሰላም እንደምን አላችሁ አድማጭ ተመልካቾቻችን እንግዲህ ዛሬ የምንገኘው በከተራ በዓል በናዝሬት አዳማ ከተማ ነው የምንገኘው እንግዲህ በዓሉ ምን ይመስላል የሚለውን እንግዲህ ቃኘት እያደረግን ለእናንተ የምናደርስላችሁ ይሆናል ቢኒሞስ እንግዲህ እስከ መጨረሻው አብሬያችሁ ቆያለሁ እንግዲህ የበዓሉን ሁኔታ እንግዲህ ዞር እያደረግን የምናስቃኛችሁ ይሆናል እንዳያችሁት እንግዲህ በጣም ደስ የሚል አከባበር ነበረ እንግዲህ እንደምታዩት ታቦት ወደ ጥምቀተ ባህሩ የሄደ ይገኛል ማለት ነው በጣም ደስ ይላል እንግዲህ እንደምትመለከቱት በጣም በደመቀ ሁኔታ እየተከበረ ይገኛል እንግዲህ እንደምታዩት በጣም ደስ ይላል በጣም ትልቅ ቁጥር ያለው ህዝብ ነበር የተገኘው በጣም ደስ ይላል ያው እንግዲህ ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያለ ትራስቲዮብ እንግዲህ እስከመጨረሻው አብሬያችሁ ቆያለሁኝ በጣም ደስ የሚል በእውነቱ እንግዲህ ለየት ያለ ነበር ባሁኑ እንግዲህ ነገ ደግሞ ያለውን ለእናንተ እናቀርብላችኋል እስኪ ቪዲዮውን ተከታተሉት እናመሰግናለን
እንደምትመለከቱት እንግዲህ ታቦቱን ያጀቡ ይገኛሉ። በጣም ደስ የሚል በጣም እውነት ውብ የሆነ ነበረ። በጣም ደስ ይላል። እንደምታዩት በምስሉ ላይ እንደምትመለከቱት ምእመኑ እንግዲህ በጣም በደመቀ ሁኔታ እንግዲህ ታቦቱን ያጀበ እንግዲህ ወደ ጥምቀተ ባህሩ እየሄደ ይገኛል ማለት ነው። በጣም ደስ የሚል ነበረ። እንግዲህ የዘንድሮ በጣም የተለየ ነው ብዬ አምናለሁ። እንግዲህ እንኳን ለበዓሉ በሰላም አደረሳችሁ እያለን እንግዲህ እኛም አብረናችሁ ቆይተን ነበረ። በጣም ከልብ አድርገን እናመሰግናለን። እናመሰግናለን። እንግዲህ ቪዲዮቹ እንደተከታተላችኋቸው ነበሩ። በጣም ደስ ይላሉ። እንግዲህ ምር ድምቅ ያሉ በዓልን የመሰሉ ፕሮግራሞች ዜናላችሁ ቀርበን ነበረ። እንደተዝናናችሁበት ተስፋ እናደርጋለን። ነገ ደግሞ እንግዲህ በዓሉን በተመለከተ ሰፋ ያለ እንግዲህ ፕሮግራም ለእናንተ ይዘንላችሁ እንቀርባለን ማለት ነው። ትራስቲው ምርጫችሁ አድርጉት። እናመሰግናለን። ቴንክ ዩ